የምትሉት ቪዲዮ ወይም ዲዛይን ፕሮፌሽናል እንዲመስል ፈልጋችሁ ግን የአማርኛ ፎንት አላምር ብላችኋል? አሰልቺ የሆነውና ሁላችንም ከለመድነው ፎንት ወጥታችሁ ቪዲዮአችን ሌቭል አፕ የሚያደርጉ ምርጥ የአማርኛ ፎንቶችን ከየት እንደምታገኙ ዛሬ አሳያችኋለሁ። ከመጀመሪያው እስከ መጨረሻው ተከታተሉ። ሰላም ጤና ይስጥልኝ ውድ የሃይሊ ቴክ ቤተሰቦች፣ ዛሬ ብዙዎቻችሁ በጠየቃችሁኝ መሰረት አሪፍ የአማርኛ ፎንት ከየት እናውርድ ለሚለው ጥያቄ ሁለት ዋና ምንጮችን ይዤላችሁ መጥቻለሁ። ወደ ዝርዝሩ ከመግባታችን በፊት ግን ሰብስክራይብ ማድረጋችሁ እንዳትረሱ። የመጀመሪያውና ቀላሉ አማራጭ ጉግል ፎንትስ ነው። ጉግል በቅርቡ በጣም የሚያምሩና ክሊን የሆኑ የአማርኛ ፎንቶችን አውጥቷል። ወደ ጉግል ሰርች ባር ላይ ሄዳችሁ በኋላ ጉግል ፎንት ብላችሁ ሰርች ታደርጋላችሁ። ከዛም በመጀመሪያ የምታገኙት ጉግል ፎንትስ ብራውዝ ፎንት የሚላል። እዚህም ከገባችሁ በኋላ እዚህ ላንጉጅ በምትለው አማራጭ በኩል ከታች ላንጉጅ የሚል አማራጭ ታገኛላችሁ ማለት ነው። እሱን በምትነኩበት ጊዜ የምትፈልጉትን ቋንቋ እዚህ ጋር ሰርች ማድረግ ትችላላችሁ። ለምሳሌ አማርኛ እንዲፈልግ ነው አምሃሪክ ብለን እንጽፋለን። እዚህ ጋር አምሃሪክ ብለን ሰርች ብለን ከጻፍን በኋላ እቺን ራይት እናደርጋለን ማለት ነው። ከዛም እዚህ ጋር እንደምትመለከቱት አሪፍ እና ክሊን የሆኑ የአማርኛ ፎንቶችን ፎር ፍሪ ማግኘት ትችላላችሁ ማለት ነው። እነዚህን ለማውረድ መጀመሪያ የምታደርጉት ምንድን ነው? የምትፈልጉትን ፎንት ትመርጣላችሁ። ለምሳሌ እኔ ይሄኛውን መረጥኩኝ። ከዛም እዚህም ከገባ በኋላ እዚች ጋር ጌት ፎንት የምትል አማራጭ አለች። እሷን እነካታለሁ። ከዛ በኋላ እዚች ጋር ምን ዳውንሎድ ኦል ብሎ ያመጣልኛል ማለት ነው። እሱን በምነካበት ጊዜ ሰክሰስፉሊ ፎንቱ ወደ ፋይል ዳውንሎድ ይሆንልኛል ማለት ነው። ሁለተኛው ደግሞ ፎንት ዶት ኢቲ ይባላል። ይሄም ጉግል ሰርች ባራችሁ ላይ ከሄዳችሁ በኋላ ፎንት ዶት ኢቲ ብላችሁ ሰርች ታደርጋላችሁ። ከዛም እዚህ ከላይ የምታገኙት ፎንት ዶት ኢቲ ኢትዮጵያን ፎንት ላይብረሪ የሚለው ውሸት ይመጣላችሁ ማለት ነው። እናንተም እዚህ ትገባላችሁ። እዚህ ከገባችሁ በኋላ እንደምትመለከቱት አዲስ እና ለየት ያሉ የአማርኛ ፎንቶችን ፎር ፍሪ ማግኘት ትችላላችሁ ማለት ነው። ይሄ ብዙ የአማርኛ ፎንቶችን በተለያዩ አማራጭ ያቀረበላችሁ ዌብሳይት ነው ማለት ነው። ስለዚህ ከዚህ ጋር እንደምትመለከቱት የተለያዩ የአማርኛ ፎንቶችን በሚያምሩ መልክና በተለያየ አማራጭ ያስቀምጥላችኋል ማለት ነው። እዚህ ደስ የሚለው ምንድነው? አሁን ለምሳሌ ማህቶት የሚለው ይህን ፎንት ማውረድ ብፈልግ እዚህ ጋር ከነካሁት በኋላ በተለያየ አይነቶች ያሳየኛል። ለምሳሌ ሬጉላሩ፣ ላይተኑ፣ ቦልድ ምን የሚመስል ከታች ያስቀምጥልኛል። ነገር ግን ይህንን ማግኘት የምንችለው በሬጉላር ፎርም ብቻ ነው አሁን ላይ። ስለዚህ ይህን ደግሞ ማድረግ ከፈለጋችሁ እዚህ ጋር ዳውንሎድ ፎንት የሚላለ ወይም ደግሞ ቺን አይከን በመጠቀም ዳውንሎድ ማድረግ ትችላላችሁ ማለት ነው።